በ2018 አዲስ ገቢ የዩኒቨርሲቲ ተማሪ ከሆናችሁ ዲፓርትመንት ለመምረጥ እነዚህን 3 ዋና ዋና ነገሮች ማወቅ አለባችሁ። እኔ ፍሬሽ እያለሁኝ እነዚህ ዋና ዋና ነገሮችን ባውቃቸው ኑሮ ያልፈለኩትን ዲፓርትመንት አልገባም ነበረ። ስለዚህ እናንተም እነዚህን 3 ወሳኝ ስቴፖች ከተጠቀማችሁ እናንተ የምትፈልጉትን ዲፓርትመንት በደንብ ትገባላችሁ ማለት ነው። ከእናንተ የሚጠበቀው የቪዲዮ እስከ መጨረሻው ማየት ነው። እነዚህን ስቴፖች ስትጠቀሙ ከዩኒቨርሲቲ ተመርቃችሁ ስትወጡ እናንተ ስራ የማታጡ ወይም ደግሞ በፍላጎታችሁ ስለሆነ ይህን ዲፓርትመንት የምትመርጡት እናንተ ከተመረቃችሁ በኋላ ስራ አጥነን ብላችሁ በራሳችሁን የማታፍሩ ቤተሰባችሁ እንደዚህም ደግሞ ኮራ ብላችሁ የምትኖሩበትን ዲፓርትመንት ትመርጣላችሁ ማለት ነው። እኔ እነዚህን 3 ዋና ዋና ነገሮች አዘጋጅቼላችኋለሁ። የመጀመሪያው የምትፈልጉትን ነገር ማወቅ ነው። ልጁ ናችሁ ኤሌመንተሪ ሃይስኩል እያላችሁ እኔ ፓይለት መሆን እፈልጋለሁ፣ ዶክተር መሆን እፈልጋለሁ ወይም ደግሞ ኢንጂነር እያላችሁ ስትመኙ የነበሩት እነዚህ ነገሮች እውነት የእናንተ የውስጣችሁ ፍላጎት ናቸው ወይስ ደግሞ የቤተሰብ፣ የጓደኛ፣ የማህበረሰብ ጫና ነው የሚለውን ነገር ለይታችሁ ማወቅ አለባችሁ። እናንተ ከውስጣችሁ ምን እንደምትፈልጉ ለራሳችሁ ግልጽ ሆናችሁ እና እርግጠኛ ሆናችሁ ራሳችሁን ማወቅ አለባችሁ ማለት ነው። ሁለተኛው ስቴፕ ዊክነሳችሁና ስትሬንግዛችሁን አንደርስታንድ ማድረግ አለባችሁ። ምን ላይ ጎበዝ ነኝ፣ ምን ላይ ደካማ ነኝ የሚለውን አንደርስታንድ ማድረግ አለባችሁ። አንዳንድ ተማሪ ማትማቲክስ ላይ ጎበዝ ነው፣ ካልኩሌሽን ላይ ጎበዝ ነው። አንዳንድ ደግሞ ሽምደዳ ላይ ጎበዝ ነው። ልክ እንደየ ችሎታችሁና እንደየ ምን ላይ ጎበዝ እንደሆናችሁ እዛ ላይ ተመስርቶ የምትገቡበት ዲፓርትመንትም ሊለያይ ይገባል ማለት ነው። ለምሳሌ ማትስ እና ካልኩሌሽን የሚችል ሰው ኢንጂነሪንግ፣ ኮምፒውተር ሳይንስ እንደዚህ አይነት ነገሮች ካልኩሌሽን የሚበዛባቸው ዲፓርትመንቶች እንዲገባ የተመረጠ ነው ማለት ነው። እንደዚህ ደግሞ እነ ሽምደዳ ተማሪ የሚችል ሰው እንደነ ሎው አይነት ዲፓርትመንቶችን ብትገቡ በጣም የተመረጠ ነው። በኋላም ውጤታማ ትሆኑበታላችሁ ማለት ነው። ሶስተኛው ማርኬቱን አንደርስታንድ ማድረግ አለባችሁ። በአሁኑ ሰዓት ላይ ገንቢ ነው ለኢትዮጵያ ለዓለም ወይም ደግሞ እንደ አፍሪካ አሁን ሰዓት ላይ ተፈላጊ የሆነው ዲፓርትመንት የትኛው ነው ብላችሁ ብዙ ነገሮች ሪሰርች መስራት አለባችሁ ማለት ነው። ለምሳሌ ኢትዮጵያ ውስጥ መሆናችሁ ልትሰሩበት የሚችለው ሜቢ ወደ ውጭ መውጣት እድሉን ካገኛችሁ ደግሞ ከሀገር ውስጥ ወጥታችሁ ልትሰሩበት የምትችሉትን ዲፓርትመንት መምረጥ አለባችሁ ማለት ነው። ስለዚህ እነዚህ 3 ዋና ዋና ነገሮች ከተረዳችሁ እርግጠኛ ነኝ ከዩኒቨርሲቲ ስትወጡ በአንድም ሰዓት ቢሆን ስራ አጣን ብላችሁ ልትቀመጡ አትችሉም ማለት ነው። በመጀመሪያ ፍላጎታችሁን አንደርስታንድ ማድረግ፣ ሁለተኛ ዊክነስ እንደ ስትሬንግዛችሁን አንደርስታንድ ማድረግ፣ በሶስተኛ ደግሞ ማርኬቱን አንደርስታንድ ማድረግ። እነዚህ 3 ነገሮች ከተጣመሩ እርግጠኛ ነኝ የማታውቁት ዲፓርትመንት መርጣችኋል ማለት ነው። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እንገናኛለን።